يسمى الدم. اوكي اش akkamitti akka dhiyeessuu nurra jiraatu hin beekne amma waanuma gabaabaa wayii dubbadhe eegasii akka gaaffiifaatti hoggaatti deemne malee mata dureen addaa wayii tokko irratti qophaa'ee waan hin jirreef akkuma amma jedhame sana waanuma ammaa kan irratti dubbadha jechaadha. የሰሞኑ ሁኔታ ላይ ትንንሽ አስተያየቶችን ሰጥና ከዛ በኋላ ከቤት ውስጥ ካለ ሰው ጋር ዲስከስ ማድረግ ነው የሚሻለው ነው የሚመስለኝ። ምክንያቱም የተለየ ቶፒክ የተሰጠኝ ስላሌለ የተለየ ረጅም ጊዜ ወስጄ የምናገረው ነገር ብዙ ላይኖር ይችላል። የሰሞኑ ሁኔታ አይ ቲንክ ብዙ ሰው እዚህ ውስጥ ያለው ሰው ያንን ነገር እየተከታተለ ስለሆነ እንደ አዲስ ነገር የሚነገር አይመስለኝም። እንቅስቃሴ የተጀመረው የበደሌ ቢራ ፋብሪካ ቴዎድሮስ ካሳውን የተባለውን ዘፋኝ ስፖንሰር በማድረጉ ነው። ቴዎድሮስም በዚህ ነገር ውስጥ አጼ ምኒልክን የሚያወድሱ ዘፈኖችን ሲዘፍን ነው የነበረው። መስፈን ብቻ አይደለም፣ በቅርብ ጊዜ ደግሞ ባደረገው ኢንተርቪው ውስጥ በፒዲኤፍ የተሰራጨ ውስጥ አጼ ምኒልክ ያደረጉት ጦርነት ቅዱስ ጦርነት ነው ብሎ ነው የገለጸውና አንደኛ ቅዱስ ብሎ ጦርነት ኖሮም አይወቅም ወደፊትም አይኖርም። ሁለተኛ ደግሞ አጼ ምኒልክ በኢትዮጵያ ውስጥ አሁን ለተፈጠሩ ችግሮች በሙሉ ዋነኛ ምንጭ የሆኑ የኦሮሞና የደቡብን ህዝብ ወደ በአብሲና የበላይነት ሲገዛ ወደ ነበረው ስራ ሲቀላቅ ummata Oromooti fi miseensaaf deeggaraa keessanii fi leeffanna fakkeettan waan akkana hoggantoota jaarmiyoota gara biraa irraa dhagahuu dadhabne kana isinirraa dhagahuuf hedduu itti gammada. Akka nama tokko nama akka nama isin deeggarutti dhibbatti hedduu ulfaadha. Murannoon keessan ka hagana jedhamuu hin dandeenye jabaadhaanuma isinuma jechuu barbaade jaalmilki nu dhufee isin hageessu dhugaa dubbachuuf Oromoon hedduu sagalee keessan dhagahuuf hedduu gammade. Baga jiraatanii waaqni isin haatisu hogganummaa keessanis ka milkiidhaatii fi ka rakkoo uummata Oromoo bara dheeraa deemaa የኤርትራ ጦርነት የወያኔ ጦርነት የኦሮሞ ጦርነት የኦጋዴን እና በዛ ሀገር ውስጥ ያሉ ከፍተኛ ግጭቶች በሙሉ በዚህ ጊዜ ተፈጸሙ በዛን ጊዜ ተፈጸሙ የፖለቲካ የኢኮኖሚ እና የወረራ ሁኔታዎች ናቸው እነዚህ ነገሮች ሁሉ ላይ ወለዱት በአመለካከትም ደረጃ ቢሆን። ስለዚህ እነዚህ ይሄንን ሰው ለደቡብ ህዝብ ለኦሮሞና ለደቡብ ህዝብ እንደ ጀግና ማቅረብ ማለት ላለፉት 50 አመታት በመቶ ሺዎች የሚቆጠሩ ሰዎች ትግል የጠየቁ በዛ ሀገር ውስጥ የተፈጠሩ ኮንፍሊክቶች ዋነኛ ምንጭ የነበረውን ግለሰብና እሱ የፈጠረው ስርዓት እነዛን በዚህ ዘመን ውስጥ ያለቁትን ሰዎች ሁሉ ላይ መጫወት ነው። የኦሮሞ ብቻ አይደለም የሁሉም ለመሬት ለአራሹ ብሎ ያለቀው አይ ቲንክ ኦሮሞ ብቻ አይደለም የደቡብና ሌሎችም ፕሮግሬሲቭ የነበሩ በጊዜው የነበሩ የአማራም የነዋሊ መኮንን አይነቶች እነጥላውን ግዛ አይነት ሰዎች እነዚህ ሰዎች በሙሉ ያ ስርዓት የፈጠረውን ስርዓት ለመቀየር ሲጣጣሩ የሞቱ ሰዎች ናቸው። እና እነዚህ ሰዎች ሁሉ ደም ላይ ተረማምደው ያንን ሁሉ ኮንፍሊክት ያንን ሁሉ ደም ማፋሰስ አሁን ያለውን ችግር ሁሉ አሁን ያለውን ኋላ ቀርነት ለዚህ ነገር ሁሉ ምንጭ የሆነውን ሰው ቪክቲሞቹ መካከል ቁጭ ብለው እሱን ፕሮሞት የሚያደርጉ ሰዎችን አይ ቲንክ መቀበል ህዝቡ መቀበል ያለበት ሊቀበል አይገባም። የትኛውም ሀገር ውስጥ ቪክቲማይዘር የሆኑ ሰዎች ተቀባይነት እንደሌላቸው ሁሉ በዛ ሀገር ውስጥም ኮሚኒቲው ውስጥ ተቀባይነት የላቸውም። ስለዚህ ይሄ ልጅ በፖለቲካ የወደቀውን በዘፈን አድርጎ ለዚህ ስርዓት ለዚህ ግለሰብ ቪክቲም በሆኑ ሰዎች ውስጥ ይሄንን ሰውዬ ፕሮሞት ያደርግ ነበር እና በደሌም ይሄንን ሰው ገንዘብ ከፍሎት በነዛ መሃል ሊያዘፈን ሲል የህዝቡ ይሄ ነገር ሊሆን አይገባም ማለት እና እንደምታዩት በቅርብ ጊዜ አይ ቲንክ ከፍተኛ ተቃውሞ እየተሰማ ነው በየቦታው ያለውና ምንጩ የታወቀ ነገር ነው። ማንንም ሰው የተለየ ችግር የለውም ከልጁ ዘፋኝ መሆን ጋር ከበደሌ ጋርም ቀጥተኛ የሆነ ሪሌሽንሺፕ የለም። እንደማንኛውም ካምፓኒ ነግዶ ሽጦ ማትረፍ ይችላል። ከሱ ጋር ያለው በኦሮሞና በሱ በበደሌ ወይ በሃይኒከም መካከል ያለው
ችግር በጣም ስፔሲፊክ ነው በዚሁ ኢሹ ላይ ነው ይሄ ሰውዬ የኛን ህዝብ ላይ ማሳከር ሲያካሂድ የነበረ ጄኖሳይድ የሚያክል ነገር አሁን ላለው ሐላቀርነት ዋነኛ ምንጭ የሆነ አሁን ላለው እዛ ሀገር ውስጥ ላሉ ግጭቶች በሙሉ ዋነኛ ምንጭ የሆነ ህዝባችን እስከ አብዮቱ ድረስ መሬቱን እንዲቀማ ያደረገ ግማሹን ለቤተክርስቲያን ሰጥቶ ግማሹን ደግሞ ለሰፋሪዎችና ለነፍጠኞች የሰጠ ህዝባችን ለምንም አይነት አክሰስ እንዳይኖረው በከተሞች ውስጥ ሌሎቹ ሰፍረውበት እንዲኖሩበት የተደረገ እና ለተለያየ ችግሮች በዛ ሀገር ውስጥ የተጋለጠ በቋንቋው እንዳይናገር የተከለከለበት እንዳይጽፍበት የተከለከለበት በትምህርት ቤት በጽሁፍ ደረጃ እንዳይሰጥ በህግ ጭምር የተከለከለበት ሀገር እና ቢቻል ቁጥሩ ኦቨርሆል አድርጎ ነው እንጂ እንዲጠፋ ጥረት የተደረገበት ምክንያቱም በፖሊሲ ደረጃ ይሄንን ነገር ሲያራምዱ የነበሩ በሚኒስትር ደረጃ በዛ ሀገር ውስጥ ሚኒስትሮች የነበሩ ሰዎች እንደነ ጸዳሉ ሳሉ ጸዳለ የመሰሉ ተድላ ኃይሌ እንደነ አካለ ወርቅ አብተወልድ የመሳሰሉ ሰዎች በፖሊሲ ደረጃ ይሄንን ነገር በተከታታይ ሲያራምዱት የነበረና በቁጥሩ ምክንያት ብቻ የተረፈ ለዚህ ሁላ ስቃይ ለዚህ ሁላ ችግር ለዚህ ሁላ ኮንፍሊክት ለዚህ ሁላ ኋላ ቀርነት አሁን ላለው የፖለቲካ ኮምፕሊኬሽን ዋነኛ ምንጭ የሆነ ሰው ለስርዓቱ ለዛ ግለሰብ ስርዓት ቪክቲም በሆኑ ተጠቂ በሆኑ ሰዎች መካከል ቆሞ እነሱን አፕሪሺየት ማድረግ ወደፊትም ተቀባይነት የሚኖር አይመስለኝም ይሄኛው እዛ አካባቢም ሰላም የሚያመጣ በህዝቦች መካከል ያለውንም ግንኙነት ጥሩ እንዲሆን የሚያደርግ አይመስለኝም ስለዚህ ዘፋኙ ከፈለገ ቤት ውስጥ ሊዘፍን ይችላል ወይ እሱን ከሚመስሉ ሰዎች ጋር ሊዘፍን ይችላል ግን ለዛ ስርዓት ተጠቂ በሆኑ ሰዎች ውስጥ እና አሁንም ያጠፋው ጥፋት ራሱ እውቅና አግኝቶ ህዝቦች በየሰፈራቸው ለተጠቁ ሰዎችና ለሞቱ ሰዎች መታሰቢያ በሚያቆሙበት ውስጥ ያንኑ ነገር አፕሪሺየት የሚያደርግ ገዳይን አፕሪሺየት የሚያደርግ ዘፋኝ አትሊስት በእኛ ህዝብ ውስጥ ተቀባይነት ሊኖረው አይገባም ይሄንኑ ጥረት ያደርግ የነበረውና በደሌም ወይ አይኒካን ከዚህ ጋር የተለየ ኦሮሞና በድርጅቱ መካከል የተለየ ሪሌሽንሺፕ የለም እንደማንኛውም ካምፓኒ ግን ይሄንን ነገር ስፖንሰር በማድረጉ ነው ተቃውሞ የተነሳውና ተቃውሞ ይቀጥላል ልክ በፔፕሲና በኦሮሞ ማህበረሰብ መካከል እንደነበረው አይነት ግጭ ይቀጥላል እና የኦሮሞ ህዝብ የመግዛት አቅሙን በመጠቀም ይሄንን ነገር ደግሞ ያሸንፋል ብለን እምነት አለኝ ዲፋማ ሌላኛው የሰማያዊ ፓርቲ የተባለው ፓርቲ አይ ቲንክ እሱ ያለፈውና ያሮጌው ስርዓት ከዛ የተረፉ ሰዎች ያንኑ የድሮ ህልማቸውን የድሮ የወርቃማ ዘመናቸውን ለመመለስ ከሚጥሩ አይ ቲንክ በግልጽ ከሚጥሩ ሌሎቹ በተወሰነ ደረጃ አድበስብሰው ፖለቲካሊ ኮሬክትም ለመሆን ጥረት እያደረጉ ነው ይሄኛው ግን በጣም ግልጽ በሆነ መንገድ ያንኑ ስርዓት ለመመለስ የሚጥር የአንድ ቋንቋ የአንድ አይነት ባህልን በህዝቦች ላይ ለመጫን እንደዛ አይነት ምኞት ያለው ነው በኦሮሞ ህዝብ ውስጥ ምንም ተቀባይነት ይኖረዋል የሚል ምንም እምነት የለኝም ስለዚህ እነሱን ሲሪየስሊ ወስዶ ራሱ ስለነሱ መነጋገሩ ብዙ አስፈላጊ አይመስለኝም እና ለጊዜው አስተያየቴን በዚሁ አበቃና ከዛ በጥያቄና መልስ እንመለስበታለን ማለት ነው አመሰግናለሁ ኦኬ ገለቶሚ በጣም እናመሰግናለን አሁን ቀጥታ ወደ ጥያቄ መልስ እንሄዳለን ዛሬ ቅድሚያ ስቲለንት እንሰጣለሁ ለሌሎች ብሔር ብሔረሰቦች ቪክቲም ለነበሩ ሌሎች ብሔር ብሔረሰቦች እኛም እኮ ይሄ ደርሶብን ነበር እኛም እኮ ይሄን ነገር እናስታውሳለን በዚህ መልኩ እናቅ ነበር እኛም ታሪክ ይሄን ይመስል ነበር የሚሉ ሌሎች ከኦሮሞ ሌላ የምንልክ ጄኖሳይድ እኛንም ነክቶናል የሚሉ ለነሱ ቅድሚያ ይሰጣል ከዛ በፊት ግን ሶስት ጥያቄ ጠይቅና እኔ ከዛ ወደ ሌሎች እንሄዳለን ገረሱ እስቲ ሶስት ነገሮች
አሁን ባነሳውት ላይ ያንተን አስተያየት ኦሮሞ ባልሆኑ ብሔር ብሔረሰቦች ላይ የደረሰ ጄኖሳይድ አንተ ከምታውቀው ከንትን በሂስትሪ ካነበብከውም ከሰማውም ከምታውቀው ለምሳሌ ብለ እየጠቀስክልን እንዲ በዚህ ህዝብ ላይ ያን ደርሷል ምልክ እንዲያርጓል ብለ የምትለው አለ? በራሴ በኩል አንድ ይሄ ነው። ሌላው አንድ ጥያቄ ሌላው ደግሞ አሁን ያለውን የምኒልክ አፍቃሪዎች ስናይ ብዙዎቹ ከአማራው ብሔረሰብ ናቸው ከአማራው ማህበረሰብ እና ከዛ ሳይድ ይሄንን የጄኖሳይድ ወይም የምኒልክን ኔጌቲቭ ሳይድ ነበር ብሎ አክናውሌጅ ያደረገ በጣም 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 ጥቂት ናቸው በጣት የሚቆጠሩ እነሱም እየፈሩ የተቡ ነው ጥቂት ናቸው እንደው ብኖሩ የሰማ ነው ብዙ ድምጽ አይሰማም ኬት መጣ ለምሳሌ የሳውዝ አፍሪካን አፓርታይድ ሲስተም ስናስታውስ ነጮች ነበሩ ከጥቁር ጋር ሆኖ ይዋጉ ነበሩ ከጥቁር ጋር ሆኖ ይታገሉ ነበሩ ነጮች ነበሩ ያንን ሲስተም ተቃውሞ አሁን ግን እዚህ ስናይ ግን እንደዚህ አይደለም በምን ከየት የተነሳ ይመስልሃል በርግጥም እነሱ እንደሚሉት ምናልባት ሂስትሪው የተዛባ ሂስትሪ ስለሆነ ነው ወይስ ከየት የመጣ ነው ለምን ምንም ድምጽ ወይም ጥቂት ድምጽ ብቻ ለምን ሆነ ከነዛ ሳይድ የሚለውን ሁለተኛ ጥያቄ ነው ሌላው ወደፊት ስናስብ ለወደፊት ስናስብ ፊውቸር ኦሪየንትድ ስናስብ ያቺ አገር ወይም ኤምፓየር ወይም ምንም በሏት ኢትዮጵያ የምትባለው ብሔር ብሔረሰቦች አብሮ መኖር ይችላሉ ለወደፊት አብረን ከፈለግን አንድ ቤት አንድ ፖለቲካል ኮሚኒቲ ፈጥረን ካልሆነም ደግሞ በጉሩቤትና መልካም ጉሩቤትና ፈጥረን የሚል ነገር ካለ እንደው እነዚህ ማህበረሰቦች የሆነ ስለ ምኒልክም ይሁን ስላለፉት አጼዎች ኮመን ሂስትሪ ሊያበጁ ይችላሉ ብለ ታስባለህ አሁን ሳይ ቶታሊ ፖላራይዝድ የሆነ በፍጹም የማይገናኝ ሂስትሪ ነው ማህበረሰቦች ያላቸው የአቢሲኒያን ወይ ማበሾች ያበሻ ኤሊቶች ያላቸው የአጼዎቹ ታሪክ ኦልሞስት ፖዚቲቭ ነው the whole positive white washed የሚባለው ከምንም አጥቦት ኦልሞስት ቅዱስና ያለበት ሁሉ ነገር መልካም አልጋ ባልጋ እንደሆነ ነገር አስመስሉ ያቀርባሉ ሌሎች ደግሞ በሌላ ሳይድ ደግሞ ቪክቲም ነን የሚሉት ደግሞ ጥላሸት መቀባትም በለው ምንም በለው ጥቁር አርጎ ሁሉ ነገር ክፉ እንደሆነ እንደ አይነት ሁኔታ ነው ያለው እና ይሄ ሁለቱ ሐሳብ ዋይት ዎሽ የሚያደርጉትም ጥላሸት መቀባት የሚፈልጉትም ምናልባት ሪያሊስቲክ የሆነ ኮመን የሆነ ታሪክ ከዚህ ውስጥ ማውጣት ይችላሉ ወይ በተለይ አንድ ላይ መኖር ካለ ለወደፊት ኮመን የሆነ ሂስትሪ ይኖርሃል ተቀባብለ ይሄኛው ኔጌቲቭ ሳይድ ነበር ይሄኛው ፖዚቲቭ ነበር ብለ የምትወስነው አንድ ነገር ይኖራል ስፔሻሊ ሄሮን በተመለከተ ጀግናን በተመለከተ አንድ ማህበረሰብ ውስጥ ወይ ምኒልክ ወይ ጀግና ብለ አንድ ላይ ታወድሳለህ ወይ ደግሞ አንድ ላይ አይ ክሪሚናል ነው ጄኖሳይድ ነበር ብለ አንድ ላይ ታወግዛለህ ተከፋፍለ ቤት ውስጥ ማድረግ ትችላልናል ግን as a nation እንደ አንድ ኔሽን ግን እንዲህ አይነት መግባባት ሊኖር ይችላል ወይ ሊኖር የሚችል ወደፊት ቻንሱ አለ ብለ ተገምታለህ እነዚህ ነው ሌሎች ካሁን ጀምራችሁ 8 ጻፉልኝ ሌላ በተለይ ከሌላ ብሔር ብሔረሰብ የሆናችሁት አጠገቡ ምን ምልክት ሰጣላችሁ መሰላችሁ ስታር ምልክት ሰጣላችሁ 8 ጽፉና ስታር ካስቀመጣችሁ ቪክቲም ነን ከሌላ ብሔር ብሔረሰብ የምለውን መሆናችሁን አቃለው ማለት ነው 8 ከዛ ስታር ቪክቲም የከነበሩት ብሔር ብሔረሰቦች ኦሮሞ ያልሆነ መሆኑን አቃለው ማለት ነው በዚህ መልኩ እንሄዳለን አሁን ገረሱ ማይክ ያስ ታንክ ዩ ድምጽ ይሰማል እሺ አይ ቲንክ ማለት አንደኛ ከደቡቡ ካጠቃላይ ከኦሮሞን ጨምሮ ደቡብ ብዬ ስገልጽ አሁን ኦሮሞን ጨምሬ ነው የደቡቡንም ምለውና በሁሉም ላይ ነው ችግሩ የደረሰው እና ሬዚስታንስ በተነከረበት ቦታ ኦርጋናይዝድ ሆኖ በተጠበቁ ቦታ ከፍተኛ ሬዚስታንስ ለምሳሌ ወላይታ ላይ ከፍተኛ የሚባል
ሬዚስታንስ ከገጠመው ቦታ ውስጥ አንደኛው የከወላይታ ህዝብ ነው የደረሰውን ጥፋትና እስካሁንም በህዝቡ በዛ ሶሳይቲ ውስጥ እንዴት እንደሚታዩ ታያላችሁ ሌሎችንም እንደነ የከፍቾ ህዝቦችና ሌሎችንም በጣም ከፍተኛ የሚባል ማለት ቁጥራቸው በ70% ላይ ቀነሰበት ቦታ ነው ያለው የተለያዩ መረጃዎች ሲታዩ በዛ ቦታ አይደለም በከፍተኛ ደረጃ በባርነትም ከተሸጡ ውስጥ አንደኛው የደቡብ ኢትዮጵያ ህዝቦችንና የናይሎቲኩን ሰው ነው የነዚህ የቤኒሻንጉሉን ህዝብ ነው ሲሸጡ የነበሩት እና አዲስ አበባ ውስጥም በ1900 የህዝብ ብዛት ቁጥር አንደኛ ኦሮሞ ነበረ ሁለተኛ በጊዜው ሻንቅላ ብሎ ያው ከለሩ ሁላችንም ጥቁር ነን ግን ሻንቅላ ብሎ ሲገልጹት የነበረውን የደቡብ የጋሞና የቤኒሻንጉል ህዝቦችን ሁለተኛ የነበረው በቁጥሩ ብዛት ማለት ነው እነሱ ናቸው በ1900 ግን በ1945 ግን 0.4 ነው የወረደው ጄኖሳይድ ሌላ ቦታ ሳይሆን አዲስ አበባ ውስጥም ራሱ ተካሂዷል ማለት ነው ቁጥሩ ኦሮሞ 33.3% ነበረ 1900 በአበሻ አቆጣጠር በጊዜው ሻንቅላ ብሎ የገለጹት የደቡቡንና የደቡብን የተወሰነ ክፍልና የቤኒሻንጉልና የናይሎቲኩን ሰው 25% ነበረ አማራ 24% ሶስተኛ ነበረ በ1945 ግን አማራ ወደ 56% ወደ ኦሮሞ ወደ 18% ሲወርድ አማራ ደግሞ ወደ 52% ከፍ ብሏል ይሄ የደቡቡና የቤኒሻንጉል ህዝቦች በጊዜው ሻንቅላ ብሎ የሚገልጿቸውን ወደ 0.4 ነው የወረደውና በ76 ቁጥሩ ሲደረግ ኦሮሞ ወደ 17 ሲወርድ አማራ 47% ነበረ ሌሎቹ ስለጨመሩ ግን ሻንቅላ ብሎ የገለጿቸውን ዜሮ ነው ያለው በ76 ስለዚህ በ76 አመት ጊዜ ውስጥ ሁለተኛ የህዝብ ቁጥር የነበረው ህዝብ አዲስ አበባ ውስጥ ዜሮ ነው የደረሰው ማለት ነው ጄኖሳይድ የሚባል ከዚህ ይሄኛው ጄኖሳይድ ካልተባለ ምን ሊባል እንደሚችል እኔ እንጃ እነዚህ ህዝቦች በስነ ስርዓቱ እንዲጋቡ ልጆቻቸው እንዲቀጥሉ አልተደረገም ማለት ነው ይሄ የሚያሳየው እና ተፈናቅለው ደግሞ ሲሸጡና ሌላ ችግር ሲደርስባቸው እንደነበረ ምንም ጥያቄ የለውም በዛን ጊዜ የነበረው አሁንም ባለው ህይወት ላይ በዛ ሀገር ውስጥ ምን አይነት ህዝቦቹ በምን አይነት ሁኔታ ሲኖሩ እንደነበረ አሁን በዛ ሀገር ውስጥ አሁን ያላቸውን ስም አሁን ያላቸውን የቅጽል ስም አሁን ያላቸውን ኢኮኖሚክ ስታተሳቸውን አሁን ያላቸውን የፖለቲካ ስታተስ ሁሉ አይቶ ማለት ምን አይነት እንትን ነበራቸው በዚህ ሀገር ውስጥ ምን አይነት ቦታ ነበራቸው የሚለው ነገር ማሳየት ይቻላል ስሌቨሪ በስፋት የቀጠለው በኦሮሞና በዚህ አካባቢ ነው በከፍተኛ ደረጃ የነበረው ስሌቨሪ የነበረበት ሀገር ውስጥ አፍሪካ ውስጥ ማለት በየትኛውም የዓለም ሀገር ጥናት ተደርጎ ስሌቨሪ በስፋት የነበረበት ሀገር በ10 እጥፍ ወይ በ1000% ከስሌቨሪ ካልነበረበት ማህበረሰብ የበለጠ ኢኮኖሚካሊ ወደ ታች እንደወረደ ነው በጣም ብዙ ጥናቶች የሚያሳዩት ኢቭን በአንድ ሀገር ውስጥ ሆኖ የተለያየ ማለት ብዙ ጊዜ አፍሪካ ውስጥም በሀገር ስም ይሁን እንጂ ጋና ውስጥ ሲደረግ አንደኛው ላይ ነው ሲያደርግ የነበረው ናይጄሪያ ውስጥ ሲደረግ አንደኛው ላይ ነው ሲያደርግ የነበረውና በሀገር ደረጃም ጥናት ተደርጎ በብሔር ደረጃም በአንድ ሀገር ውስጥ በተለያየ መልቲናሽናል የሆኑ ሀገሮች ውስጥ የተለያየ ብሔር ውስጥ የተደረገው የባህርነት የስሌቨሪ ትሬንዱ ተጠንቶ አሁን እስካሁንም ኢምፓክቱ በስሌቨሪ በነበረበት ሀገር ውስጥ እስካሁንም ኢኮኖሚክ ኢምፓክቱ አለ በሁለት ምክንያት ነው የሚለው አንደኛ በዛን ጊዜ የሚወሰደው በጣም ወጣት የነበረ ፕሮዳክቲቭ ኤጅ ላይ የነበረ ሰው ነው የሚወሰደው ጦርነት ላይ ነው የሚማረከው ልጆችም ሴቶችም ካሉ ፕሮዳክቲቭ ኤጅ ላይ የነበረ ሰው ነው ሲሸጥና ሲታደን የነበረው
ሁለተኛ እንደዚህ አይነት ግጭት የነበረበት እንደዚህ አይነት የስሌቭ ራይድ የነበረበት ይሄ የባሪያ ፍንገላ የነበረበት ውስጥ ማህበረሰብና እንደዛ አይነት ሲያካሂዱ ወይ ዶሚናንት ክላስ የነበሩ ግሩፖች መካከል ቅራኔ ስለሚፈጠር በጣም ቀጣይ የሆነ ሰስቴነብል የሆነ ሚስትረስት ነው የሚኖረው ነው አንደኛው ምክንያት እና ትረስት የሌለበት ሶሳይቲ ውስጥ ሰላም አይኖርም ፕሮዳክቲቭ አይሆንም ሶሳይቲው ስለዚህ ይሄ አሁን ያለው ማለት በህዝቦች መካከል ያለው ቅራኔ አሁን ያሉ እንደዚህ አይነት ችግሮች በዛን ጊዜ የነበሩ የዛ ነገር ውጤቶች ናቸው እና እሱን አሁን የእያንዳንዱ ማህበረሰብ የሚሰጧቸው ስማቸው ሲሰማ ወይ አክሰንታቸው ሲነገር እንዴት ምን እንደሚባል አይቶ ሰው ምን አይነት ፖለቲካል ስታተስ ነበራቸው ምን አይነት ችግር ደረሰባቸው ብሎ መገመት ይቻላል በዛን ጊዜ የነበረው ፊዚካል ሪፕሬሽን ብቻ ሳይሆን አሁን ሳይኮሎጂካሊ እስካሁንም ሙሉ በሙሉ የተሟጠጠ አይደለም ያንኑ ነገር ነው ደግሞ አሁንም ራሱ እንደ ወርቃማ ዘመን ብሎ ወደዚህ መጎተት የሚፈልጉት ሁለተኛ ማለት ከአማራው ፕሮግሬሲቭ የሆኑ ሰዎች ለምን አይወጡም አይ ቲንክ ለሁለት እንደኔ የሁለት ነገር ነው የሚመስለው አንደኛ በሰባዎች ውስጥ የነበሩ በጣም ፕሮግሬሲቭ የነበሩ የሌላውንም ፕላይት በደንብ የሚረዱ በዛ ሀገር ውስጥ ያለውን መስረታዊ ቅራኔ የሚረዱ ነገሮችንም ሊፈቱ የሚችሉ ሰዎች አሁን እነሱ የሚያደንቋቸውና የቀድሞ ፕሬዚዳንት የሚሉት መንግስቱ ኃይለማርያምና ግሩፖቹ ሙልጭ አድርገው ጨረሷቸው ፕሮግሬሲቭ የነበረውን ሰው ከዛ በኋላ የነበሩት በዛ ስርዓት ውስጥ ሪቮሉሽነሪ የነበሩ ላንድ መሬት ላራሹ ብለው ሰልፍ ሰዎች በሙሉ አሁን ጃ ያስተሰርያል ብለው የሚዘፍኑ ሰዎች ናቸው ፕሮግሬሲቭ ነን ብለው ነገሮችን ለመቀየር ሲፈልጉ የነበሩ ወይ ደግሞ በዛን ጊዜ ፕሮግሬሲቭ የነበሩ ሌፍት ፓርቲዎች ሲሳተፉ የነበሩ አሁን ጃ ያስተሰርያል ብለው ከቴዲ ጋር የሚዘፍኑ አይነት ሰዎች ናቸው የአለፈው ስርዓት ናፋቂዎች ሆነዋል ስለዚህ የዛ ጄነሬሽን መመታት በጣም ብራይት የነበረው እንደነዋልኝ አይነት ሰዎች መመታት አይ ቲንክ በዛ ሳይድ ከዛ በኋላ ፕሮግሬሲቭ ሰው የመነሳት እድሉን እየጠበበ መጣ ሁለተኛ በዛ ማህበር በዚህ ሁልጊዜም ቢሆን አንድ ማህበረሰብ ከአንድ ማህበረሰብ የወጣ ሰው ዶሚናንት ሁሉ ማህበረሰብ ዶሚናንት አይሆንም ከዛ ማህበረሰብ የወጣ ሰው ዶሚናንት ፖለቲካሊ ዶሚናንት ከሆነ ያ ዶሚናንሱ ይሞቀዋል ኮንፈርት ዞን ተፈጥሯል ስለዚህ ስለ ኢትዮጵያ ሲወራ ስለ ኢትዮጵያ ባህል ሲወራ የሚወራው የነሱ ታሪክ ነው ስለ ኢትዮጵያ ባህል ሲወራ የሚታየው የነሱ ባህል ነው ስለ ኢትዮጵያ ሙዚቃ ሲወራ የሚመጣው የአማርኛ ሙዚቃ ነው በዛ ሀገር ውስጥ ቅድም እንዳልኩት በከተሞች ውስጥ ፕሪዶሚናንት ሆኖ የቆየው ከአማራው ማህበረሰብ የወጣው የገዢ መደብና ከዛ ጋር ሲዛመድ የነበረው ሰው ነው ፖለቲካ ውስጥ እስካሁንም የኤጁኬሽን አክሰስ የነበረው ፕሪቪሌጅድ ክላስ ነው ካለው ስታተስኮ በደንብ ያተርፋል ስለዚህ ሰው በተፈጥሮ ትግሉ ጠንክሮ ይሄ ነገር እንደማያዋጣ እርግጠኛ እስካልሆነ ድረስ ፕሪቪሌጁን ማጣት አይፈልግም አሁን የሞቀውን አሁን እነሱ በፈለጉበት ቦታ ሄደው በራሳቸው ቋንቋ ነበር ሲግባቡ የነበሩት ምክንያቱም በየሄዱበት ሰፋሪዎች ናቸው የቀበሌ ሊቀመንበር የሚሆኑት ኦር በጊዜው ደግሞ ምስለኔ ምናምን ነገር ሆነው የአውራጃ ገዢ የወረዳ ገዢ አጥቢያ ዳኛ ሆኖ ሲሰራ የነበረው ሰፋሪው ነው ስለዚህ በዛ ሀገር ውስጥ እንደዛ አይነት ጥቅም የሰጣቸው እንደዛ አይነት ፕሪቪሌጅ የሰጣቸውን ስርዓት ይናፍቁታል እና ማቆየትም ይፈልጋሉ ችግሩም በፍጹም አይታያቸው ምክንያቱም የሌላው ጉዳት የሌላው በቋንቋ አለመማሩ የደረሰበት ችግር የሌላው በቋንቋ በፍርድ ቤት አለመዳኘቱ የደረሰበት ችግር ሌላው በመሬቱ ላይ ተቀምጦ ሌሎቹ ሰፍሮበት የመሬት ባላባት ሆነው እሱ ጭሰኛ ሆኖ ሁለት ሶስተኛውን ለነሱ እየሰጠ የሚኖርበት ነፍጠኞች በሰፈሩበት ቦታ ለነሱ እንደ ደሞዝ ህዝቡ ራሱ የተከፈለበት ሁኔታ ተሰብስቦ ለባርነት የተሸጠበት እና እጁና ጡቱ የተቆረጠበት ሁኔታ ለሱ በፍጹም ለነሱ አይታያቸውም አለሀገር ግንባታ ነው ይላሉ ልክ ሀገር እነሱ ህዝቡን አጥፍተው ምን ሀገር እዛ ላይ እንደሚገነቡ ራሱ አይገባንም ስለዚህ ይሄኛው ወርቃማው ዘመን ሳይኮሎጂ የከተማውን ኤሊት የተማረውን ከነበረው ስርዓት ጋር ተያይዞ ኢኮኖሚካሊ ፓወርፉል የሆነውና ድምጽ ያለው ሚዲያ ያለው ድምጽ ያለው ሰው
ያንን ነገር ስለሚናፍቅ በዚህ ውስጥ የሚወጡ ሰዎች በግለሰብ ደረጃም ሁሉም ሰዎች ሁሉም እንደዚህ አይነት ነገር ይመቻቸዋል ኢፊታዊ የሆነ ነገር ኢንጀስቲስ የሆነ ነገር ይመቻቸዋል ማለት አይደለም ግን በዚህ ነገር ውስጥ መውጣት በጣም ከፍተኛ ዲተርሚኔሽን የሚጠይቅ ነው እንደነዋልኝ ጉዱ ካሳ ያስፈልጋቸዋል በጣም ብዙ ጉዱ ካሳዎችን ይዋጣሉ በማአት ድምጾች ሌላኛው በምሁር ደረጃ ያሉትም ሪዝን ራሽናሊ ሆነው እነዚህ ነገር ማለት ለጀስቲስ ብለው ለትሩዝ ብለው የነበሩ ሂስቶሪካል ችግሮችን ከማውጣት ይልቅ የነበረውን ነገር አፕሪሺየት ወደ ማድረግ ነው ሄዱት ያሉ በዚህ ከአማራው ማህበረሰብ የወጡ ምሁራን ብዙዎቹ የነበረውን ገዢ መደብ አፕሪሺየት ማድረግና ወደሱ በቃ ወደ ወርቃማው ዘመን ከመናፈቅ ውጪ ስርዓቱ የነበረውን ድክመቶች በደንብ አውጥተው ህዝቡ እንዲታየው ዲኮንስትራክት አድርገው እንዲታየውና ህዝቦች ሁላ በህዝቦች መካከል ያለው ሪሌሽንሺፕ እንዲሻሻል የነበሩ ሂስቶሪካል ችግሮች እንዲፈቱ ብዙ ጥረት ያደርጉ አይታዩም ያንኑ ነገር ደጋግሞ ልክ እንደ ካድሬ ሲደጋግሙ ነው የሚታዩት የነበረውን አንዳንዶቹ እንደውም በመሪ በፖለቲካ በሲቪክ ይሉታል ፖለቲካል ድርጅት የሚመስል አይነት መሪዎቹማ ጄኖሳይድም ለማድረግ የሚያስቡ እንደነ ተክለ ሲሻው ያሉ እንደውም አቅም ስናገኝ ኦሮሞን ራሱ ከዚህ ከሀገሩ ራሱ ውጣ ለምንልበት ደረጃ ይመጣል ብለው የሚናፍቁ አይነት ሰዎች አሉ እንደዚህ አይነት ሰዎች መድረክ ሞልተው ባሉበት እንደዚህ አይነት ሰዎች እንደዚህ ሲናገሩ ምንም በማይባሉበት ምሁራንን የሚሉ ሰዎች እንደዚህ አይነት ብልግና ሲመጣ እንደዚህ አይነት ጦርነት እንደማወጅ ሰውየው በእጃቸው ምንም ጦር የላቸውም እንጂ ጦርነት የማወጅ ስራ ሲሰራ ምንም ነገር የማይሉ ሰዎች እንዴት በእንደዚህ አይነት የፖለቲካ ቲንኪንግ ውስጥ ፕሮግሬሲቭ መወለዱ በጣም አስቸጋሪ ነገር ነው ቢኖሩም አንዳንድ ሰዎች የሉም ማለት አይደለም ግን በጣም የሚያስፈራ ነው አንደኛው እሱ ነው ችግር የሚመስለኝና ይሄኛው ነገር ሊለወጥ የሚችለው ከኦፕሬስድ ከሆነው ግሩፕ ነፃ ማውጣቱ ራሱን ብቻ ሳይሆን እነሱንም ራሱ ከዚህ ቲንኪንግ ነፃ ማውጣት ለኡነት መቆም እንደሚያስፈልግ የነበረው ታሪካዊ በደል ኢምፓክቱ እስካሁንም ቀጥሎ እንዳለ ይሄ ነገር ካልቆመ በህዝቦች መካከል ያለው ቅራኔ ሰፍቶ ወዳልታሰበ አደጋ ሊያመጣ እንደሚችል ያኛው አደጋ ለማንም ጥቅም እንዳሌለው እና የህዝቦችን መብት የህዝቦችን ባህል የህዝቦችን በራሳቸው ጉዳይ መወሰን በራሳቸው ሀገር ላይ ራሳቸውን የመምራት መብታቸው ማወቅና የነበረባቸውንም ሂስቶሪካል በደል ሪኮግናይዝ አክኖሎጅ ማድረግ እንደሚያስፈልግ በዛኛው ሳይድ ያለው ምሁር ካልተቀበለ ግጭቱ የሚቀጥል ነው የሚመስለኝ በቀጠለ ቁጥር እየከረረ ሄዶ ሁሉም ሰው ሊቆጣጠረው ወደማይችለው አደጋ ሊደርስ ይችላል ብዬ አስባለሁ ሌላኛው የጋራ ታሪክ ግንዛቤ በተባለው ነገር ላይ እዛ ሀገር ውስጥ አንደኛ የኢትዮጵያ ታሪክ የሚባል ታሪክ የለም ለኔ ሳይሆን ለብዙ ሰው የኢትዮጵያ ታሪክ የሚባል ታሪክ አይደለም ያለው የአማራ ገዢ መደቦች ታሪክ ነው ያለው የአማራ ህዝብም ታሪክ አይደለም የአማራ ገዢ መደቦች ታሪክ ነው ያለው የአማራ ህዝብ የአማራ ገዢ መደቦች ታሪክ ደቡቡን ወረው ያዙበት የገዳዮች ታሪክ አለ የሞቱ ሰዎች ግን እንደውም ጦርነት ተደርጓል ሰዎችም ገዳዮች ነበሩ የሞቱ ሰዎች እንዳሌሉ የተጻፈ ታሪክ ነው ያለው አኖሌ ሄደው ወረው እንደያዙ ይናገራሉ ግን አኖሌ ሰው ሞቷል ሲባል ይቆጣሉ ገዳይ እንደሆኑ ይዘፍናሉ ገዳዩ ግን ማን እንደገደለ አይናገሩም ስለዚህ ይሄኛው በጣም ዋን ሳይድድ የሆነ በጣም ቁንጽል የሆነ የበጣም ገዢ መደቦችን ብቻ የሚያጎላ በዛ ሀገር ውስጥ የነበረውን የፖለቲካ ኮንፍሊክት የነበረውን ችግር በተሟላ መልኩ የማያንጸባርቅ የተወሰነ ግሩፕን ቀጣይ በሆነ መንገድ ዶሚናንት ሆኖ እንዲቆዩ የተቀነባበረ ፕሮፓጋንዳ ነው እንጂ በዛ ሀገር ውስጥ ታሪክ የለም ስለዚህ በዚህ ላይ ማንንም ሰው ሊስማማ አይችልም የሌሎቹን ህዝቦች ታሪክ ደግሞ እነሱ አይ ቲንክ እዛው ውስጡ እኮ ይኖራሉ እንጂ ልክ ድንጋይ ውስጥ ውሃ ውስጥ እንደሚኖር ድንጋይ ነው አይረጥቡም ስለዚህ የኦሮሞ ህዝብ የነበረውን ታሪክ አያውቁትም ወይ ደግሞ በፈለጉት መንገድ ነው የተጻፈም ነገር የለም በእነሱ ከተጻፈም ስድብ ነው
ያችኛውንም ስድብ አይ እንደዚህ ነው የምናቃቸው አይነት ነገር ወደሚል ነገር ነው ስለዚህ ሌሎችን ህዝቦች አያውቋቸውም ማለት እንችላለን የዛ ሀገር ቴክስት ቡኮች አያውቋቸውም የዛ ሀገር ምሁራኖች አያውቋቸውም ስለ ገዳ ተጠይቆ የሚያውቅ የአማራ ምሁር አይ ዶንት ኖ ያለ እስካሁን አልገጠመኝም በሚገርም ሁኔታ በእንደዚህ አይነት ሁኔታ ውስጥ የጋራ የታሪክ ግንዛቤ በቀላሉ ይመጣ የሚችል አይመስለኝም የጋራ የታሪክ ግንዛቤ እንዲመጣ ነገሮች እንዳሉ መታየት አለባቸው በመሬት ላይ እንዳሉ ሪያሊስቲክ በሆነ መንገድ ታይተው የነበሩ ታሪካዊ በደሎች የነበሩ የወረራ ሂደቶች የመጡ ጉዳቶች የነዛ ጉዳቶች አሁን ባለው ማህበረሰብ ላይ አሁን ባለው ቲንኪንግ ላይ አሁን ባለው ኮንፍሊክት ላይ አሁን ባለው ሐላቀርነት ላይ ምን አስተዋጽኦ አደረገ ወደፊት ከዚህ በኋላ ምን አይነት ሪሌሽንሺፕ ሊኖረን ይገባል የሚል በቀና መንፈስ ነገሮችን እንደነበሩ ለመረዳት ጥረት ማድረግ ሂደቱ በዛ ሳይድ ካልተጀመረ በጣም የተለያዩ ናሬቲቮች ይቀጥላሉ በረጅም ጊዜ ውስጥ አይ ቲንክ ወደ አልተሰበ ግጭትም ሊያመሩ ይችላሉ ብዬ አስባለሁ የምንመኘው ነገር አይደለም ግን ሊሆን የሚችል ነገር ነው አመሰግናለሁ ኦሮሞ ቮይስ በጣም እናመሰግናለን በጣም ቆንጆ እንትን ነው ሐሳብ ነው ሰጠው ቀጥላችሁ ጥያቄ የምትጠይቁ እንትናችሁን ይዣለሁ ስማችሁን ይዣለሁ በተለይ ኦሮሞ ቮይስ ያልካታ እነሱንም ነፃ ማውጣት ያልከው ነገር በጣም ቆንጆ ነው እነሱንም የሆነ ፕሪንሲፕልም አለ ኦፕሬሰሮች ነፃ አይደሉም የሚል እነዚህ የሌላውን ፍሪደም የሚከለክሉ ራሳቸውን ፍሪ አይደሉም የሚል አባባል አለና ፍሪደምን የሚዋጋ ሰው ለነሱም ሆነ አለበት የሚለው ነውና በተለይ ደግሞ ላበሻ ይሰራል ዳር ነው ሪሊ ፍሪ አይደሉም ህዝቡ በተለይ ፐብሊኩ ፍሪ አይደለም የአማራውና የትግሬውን ህዝብ ብንመለከት ከሌላው የተለየ ፍሪደም ያላቸው አይመስለኝም ሳስብ እና እሷን ቆንጆ ነች አሁን ወደ እንትን እንሂድ ወደ ሐሳብ እንሂድ ማን ነበር ኢዩፒኒያ አር አስናራ ምናምን ብሎ የጻፈ የሆነ የማይሆን ስም አለ ኢዩፒኒያ ምናምን አለ ኢዩፒኒያ የለም የሆነ ፎጋሪ ስም ነው ጻፈው ኢዩፒኒያ ምናምን ኦኬ ሰመሙ አለ ካሮራ አሁን ከኦሮሞዎች አንቀበልም ጥያቄ ዛሬ ከሌላ ቪክቲሞች ከሌላ የደቡብ ብሔረሰብ የምኒልክ ቪክቲም ነበርን እኛም የምንጠይቀው ጥያቄ አለንና ከዛ ኮንክ 8 ስታር አጠገቡ አርገ ጻፍ እንደዛ ኮንክ ይያዝልሃል አማኒ ኦኬ አንተን ይዣለሁ ፍራኦል አቲ ኦሮሞ ምቲ ፍራኦል ቦንኩን ኦሮሞ ምቲ ስታር አደረክ አንተም ፍራኦል ቦን ከደቡብ ካልክ አንዳንድ ጻፍልኝ ሰጣሃል ፍራኦል ቦን ጅርታ ኦሮሞ ደምቲ ኦሮሞ ገኔ ኦኬ እሱ ኦሮሞ አንተን አልፋለሁ ማለት ነው አሚን 95 አለ አሚን 95 አለ ኦኬ አሚን 95 ይሰጣል ግብረ ገብ ጥያቄ ከሆነ ይሰጣሃለሁ ኮሜንት ከሆነ አልሰጥህም አሁን በኋላ ነው ቻሌንጅ ያደርጋለሁ ስላክ ጥያቄ ከሆነ አንዳንድ ጻፍ ግብረ ገብ ጥያቄ ከሆነ አንዳንድ ጻፍ አለ ጥያቄ ከሆነ አንዳንድ ጻፍ ዝም ብሎ ኮሜንት ለቻሌንጂንግ ከሆነ ቻሌንጅ ከሆነ በኋላ ኦኬ አሚን አለ ሚክራባ አለ ሚክራባ አለ አንተም ስታር ጽፋል ሚክራባ የለህም እንደ ሁሉም ዝም ብሎ ነው የጻፈው መንከም አለ መንከም ኦኬ የለህም አንተም አቡ አንወር 2014 አቡ አንወር አለ አቡ አንወር ኦኬ የለህም ወላይታ ሶዶ ፍራኦል ቦን አቲ አማራ ኦሮሞሞ ሳውዚ ወላይታ ሶዶ አለ ወላይታ ሶዶ ሁሉም ዝም ብሎ ነው እንደጻፈው ኦኬ ሜሲ 87 አቲ ኦሮሞ ምት ሜሲ
ሜሲ አንተም ኦሮሞ ነህ። ኦኬ ቱና አለ ቱና አይ እንግዲህ ሊስታችሁን ካሁን በኋላ አልጠራም። ፍንፍኔ ዋን ኦኬ የለህም። ቦርሃና የለህም። እንግዳውስ አሁን አሚና 195 ጥያቄ ጠይቅ። ኮሜንትም ካለ ኮሜንት መስጠት ትችላለህ። ግብረገብ አሳጥረ አንተም አሳጥረ ቻሌንጅን በጥያቄ መልክም ፎርሙሌት አድርግ። እናንተ ያዙ። ኦኬ ኦኬ ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ ኦሮሞ ቮይስ። እኔ ዚሩም ቀይ እየተሰጠው ምንም ሳልናገር ባውንስ ምን የተደረኩ ተቸግሬያለሁ። ግን ወደ ጥያቄ ልግባ። እኔ ከሰሜን ነኝ፣ ለዛውም ከትግራይ ነኝ እና ኦሮሞ ቮይስ እኔ መጠየቅ የምፈልገው ጥያቄ ምንድነው አፄ ዮሐንስ ባደረጉት ጦርነት ወርቂቱ ሰላም ባደረጉት ጦርነት ከድርቡሾች ጋር ሲዋጉ ያጼ ምኒልክ ወይም አጼ ምኒልክ ራሳቸው ሆነ ብለው ሊደርሱላቸው ስላልፈለጉ ነው የሞቱት የሚባል አንዳንድ ጽሁፎች አሉ። በዚህ ላይ ያለ አስተያየት ምንድነው? ጄኖሳይድ በኦሮሞ ህዝብ ላይ ብቻ ሳይሆን በትግራይ ህዝብ ላይም የደረሰ ኢንዳይሬክት የደረሰ ስለነበረ ይሄንን እንዴት ታየዋለህ ነው የኔ ጥያቄ። አመሰግናለሁ። ግብረገብ አልፈለክም እንዴ? ግብረገብ ቀጥል ብያለሁ እኮ። ካንተ ካልቀጠልክ ዋባየው ነው ምናምን ዋባየው 8 ጽፍ ነበር አለ። ዋባየው አለ። ማይክ ትወስዳለህ? ዋባየው ግማሾቹ እኮ አንድ እግራቸው እዚህ አንድ እግራቸው ሲቪሊቲ ሆኖ እንደዛ ነው ችግሩ። ኦኬ ላቲው አከመከ ዋባየው የለህም? ኦኬ ሌላ አንድ ጥያቄ መጠየቅ እንፈልግ። 8 ጻፍና አሁን ቅድሚያ የተሰጣቸው አልተጠቀሙም። ማንንም ይሁን 8 ተጻፈ ጥያቄ ይጠይቃል። ምክራባ ጠርቼ ነበር እኮ አልወስዳልክ። ኦኬ ምክራባና 145 ቀጥሉ። 3 ጥያቄ ይበቃል። ምክራባና 145 ታንክ ዩ። እሺ አመሰግናለሁ። እኔ ሁለት ጥያቄዎችን ማንሳት ፈልጋለሁ። ምናልባት አንደኛው ከምኒልክ ጋር የተያያዘ ነው። ሚኒሊክ በስልጣን የያዘው በ1889 ነው። ከዛ በኋላ በ1913 ነው የሞቱትና በወቅቱ ጥሩ የሰሩትም ነገሮች አሉ። በርግጥ አሁን አንዳንድ ነገሮችን ሳነብ ነበር ጉግል ቡክ ውስጥ አማን ውስጥ አንዳንድ መጽሐፎችን እያነበብኩ ነበር። በዛ መሃል የጠፋውኝና ይቅርታ። በዛን ጊዜ በአማርኛ የተጻፉ የውጫሌ ትሪቲ በተለይ በአማርኛና በኢታሊያን ቨርሽን የተጻፉ አሉ። ሁለቱ ቨርሽኖች በተለይ አንቀጽ 17 እንደሚለያይ ነው የሚናገረውና አንቀጽ 17ቱ የኢትዮጵያን መብትና የህዝቦችን ድንበር ያስጠበቀ ብሎ ነው የጻፈውና ኢታሊያን ቨርሽኑ ግን ኢትዮጵያ በኢታሊያን እንድትጠራ ወይ ደግሞ በስዋስ ግዛት ስር እንደሆነች አርጎ ነው የተጻፈውና ሚኒሊክ ለኛ ሀገር በተለይ ግድያ ብቻ አይደለምና መሬትንም አሳልፎ በመስጠት የሰራቸው ቅድም በፊት የተናገረው አንድ ትግራይ አካባቢ ያለው አማኒ እንደተናገረው በተለይ በሰሜኑ አካባቢ እና በምስራቅ በሳውዝ ኢስት አካባቢ አሳልፎ በመስጠት እና የራሱን ስልጣን ያቆየበት ጊዜ ነበርና ምናልባት እዚህ ጋር አንድ ነገር ያሰብኩት በወቅቱ የነበረው የሚስ ትራንስሌሽኖች እንዳሉ እና አሁንም ያ ሚስ ትራንስሌሽን መሰረቱ
በተለይ መሰረት ባሌላቸው ፋክቶች ላይ ህዝቦችን የማሳመንና አገርን መሰረት ባሌለው አሉባልታና ወሬ ላይ የማቆየት ሁኔታ የተጀመረው መሰረቱ እዛ ላይ ነው የሚል አንድ አናሊሲስ ያነበብኩበት ሁኔታ አለና ጥያቄ ምንድነው ለማሳጠር እነዚህ ሰዎች ምንድነው ያኔ የተጀመረው ሚስ ኢንተርፕሬቴሽን እና ሚስ ኮንሰፕሽን አይነት ነገሮችና ሰዎችን ሚስሊድ ለማድረግና ሚስ ኢንፎርም የማድረግ ሁኔታዎች አሁንም በስፋት የሚንጸባረቁበት ሁኔታዎችን እናያለንና አገር ደግሞ በውሸት ላይ ሊገነባ አይችልም ይሄ ነገር እንዴት ሲቆም ይችላል ከቀጠለሳ እንዴት ነው ያቺ ነገር አንድነቷን በዚህ በውሸት ላይ ግልጽ ባልሆነና እውነታ ላይ ባልተመሰረተ አሉባልታዎች ላይ መቀጠል ይቻላል የሚለውን ለማንሳት ፈልጌ ነው ሌላ ደግሞ ምንድነው ያገር ህዝባዊ መሰረት ያለው ዘላቂ የሆነ ስራ በተለይ ብሮድ ቤዝድ የሆነ ስራ መስራት አስፈላጊ ነውና በተለይ እንደዚህ አይነት ፕሮፓጋንዳዎችን በተለያየ የማህበረሰብ ድርጅቶች ኢንስቲትዩሽኖች የሚሆኑ ሚዲያዎችን በመጠቀም ያንን ፕሮፓጋንዳ ተመልሶ እንዲመጣ ሪኢንትሮዲዩስ የማድረግ ሁኔታዎች አንዳንድ በተለይ የዛ የአሮጌው ስርዓት ናፋቂዎች አሁንም እንደሚዳዳቸው እያየን ነውና በዚያንን ለመመከት ህዝባዊ መሰረት ያለው sustainable የሆነ ስራ ለመስራት ምን መደረግ አለበት ብላችሁ ታስባላችሁ የሚል ለማንሳት ነው አመሰግናለሁ ማይክ ኢዝ ፍሪ ኦኬ 145 መያዝ አልፈለክም ማለት ነው 145 መያዝ አልፈለክም ጥያቄዎቹም 3 ሆኗል ኦሬዲ 3 ሆኗል ኦሮሞ ቮይስ 3ቱንም ጥያቄዎች መልስ ጥያቄዎች 3 ሆኗል ኦሬዲ 3ቱንም መልስ ማይክ ያስ ሰማ እኔ መልሰው ድምጽ ይሰማል ኦኬ እሺ ከመጀመሪያው ጥያቄ ልጀምር ከመጨረሻው ጥያቄ ማለት ነው አንደኛ ይሄ ከሚስኮንሰፕሽን የመጣው ወይ የሚለው ነገር አይ ቲንክ እሱ በፍጹም አይመስለኝም ምክንያቱም የተባለው የውጫሌ ውል ላይ እንደዚህ አይነት ሚስኮንሰፕሽኖች ዲዛይን ተደርገው ሊሆኑ ይችላሉ ከዛ ውጭ ያሉት ግን አንደኛ መታወቅ ያለ ማለት ራሳቸው እኮ የጻፉትን እና አፈወርቅ ገብረ ኢየሱስ እኮ የጻፉት ከረዩ ደርሰው መሬቱ አሮንጋዴው መሬት ታያቸው የጋላው ልጅ ቆሉት ፈጁት ምናምን ነገር ተብሎ እኮ አይ ቲንክ አሁን እኮ ወደ ደርግ መውደቂያ አካባቢና ከዛ በኋላ ነው እንጂ ትንሽ ፖለቲካሊ ኮሬክት ለመሆንና ለማስተካከል ነገሮች ሲጻፉ የነበሩት እንጂ በዛን ጊዜ እኮ ሁሉም ሰዎች እንደፈለጉ ነበር ሲጽፉ የነበሩት ተክለጻዲቅ መኩሪያዎችም የመጀመሪያ ሲጽፋቸው እኮ በጥሬው ነው የጻፋቸው ሲወሩ እንደነበረ እንደና አጽሜ ጊዮርጊስ እኮ እንደዚህ መፍጀትም ራሱ ልክ አይደለም ብለው የተቃወሙበት ሁኔታ ነው የራሳቸውም ሰዎች ጭምር እና ያ ነገር ደግሞ በህዝቡ ፐብሊክ ሜሞሪ ውስጥ አለ እኔ ትምህርት ቤት ሳልገባ አያቴ ከአባቱ የሰማውን አያቴ አባት አዲስ አበባ አካባቢ ሲወረድ በደንብ በአይኑ ያየ ሰው ነው ቤት ሲሰራ አንጦጦ ላይ ቤት ሲሰራ በደንብ ያየ ሰው ነው እኔ ከአያቴ ነው የሰማሁት ማለት የግድ መጻፍ ራሱ ማንበብ አላስፈልገኝም ምን ሲደረግ እንደነበረ የነበረው የገዳ ጉባኤ እንዴት እንዳይደረግ እንዴት እንደተከለከለ ረሃብ ሲመጣ ሽምግልና እንዴት እንደተደረገ ሰዎች እንዴት ሲፈናቀሉ እንደነበረ ይሄ ወደ አርሲ ወደ ባሌ ወደ ሐረር ወደ ቦረና የተሰደደው ከመሃል ሀገር የተሰደደው ሰው ተመችቶት አይደለም ፋሲሊ ከተማ የተባለው እኮ ወደ ከተማ ነበር የሚገባይ ነው ሰው እንጂ ከከተማ መሃል አይደለም መሰደድ የነበረበትና ይሄ ነገር
በጣም ግልጽ የሆኑ እንደዚህ በጣም ግልጽ የሆኑ ነገሮች አሉ በፖሊሲ ደረጃ ደግሞ እንዴት እንደነበረ የሚያሳዩ ተድላ ኃይሌ ራሱ ይሄ በኋላ ላይ ትምህርት ሚኒስትር የነበረው በ1923 ወደ ቤልጂየም መጥቶ በዛ ኮሎኒያል አንትወርፕ ውስጥ የተማረው ሰውዬ በደንብ ነው የገለጸው አንደኛ ኦሮሞን ራሱ ኢትዮጵያ ውስጥ ለማያ 3 መንገድ ነው ያለን ነው የሚለው ባህሩ ዘውዴ ራሱ ፓይነርስ ኦፍ ኢትዮጵያን በሚለው ላይ በደንብ ጠቅሶታል 3 አንደኛ መዝረፍና ማፈናቀል በባርነት መሸጥ አንደኛው አማራጭ ሁለተኛ ከአማራ ጋር አደባልቆ አሲሚሌት ማድረግ ሶስተኛ አማራጭ ኢንዳይሬክት ሩል የመጀመሪያውና ሁለተኛው አማራጭ አስከደንም ግን ከአማራ ጋር አዋሃደን አንድ በቃ ሪክሬት ማድረግ ነው ትምህርት ቤቶችን ዘግቶ እንደውም የቤተክርስቲያን ትምህርት ብቻ ማስፋፋት እና ሙሉ ታሪካቸውን መቀየር ሌሎችንም ሰዎች በተለይ የትግራይ ሰዎች ነን ሴሜቲክ የሆነ ቋንቋ መናገርና መማር ስለማይችሉ በጣም ረሺስት የሆነ ነገር ነው ያለበት እነሱ ውስጥ እያሰፈርን ቁጥራቸውን መቀነስ አለብን ሁላ ብሎ ነው የጻፈው ስለዚህ በጣም ግልጽ ናቸው እነዚህ አይነት ነገሮች አሁን አንዳንድ ሰዎች እንደሚሉት በቃ 2-3 ሰዎች ምሁራን የጀመሩት አይነት ነገር አይደለም በዛ ውስጥ እኮ የታቀፉ በስርዓት ውስጥ ታቀፈ የሚባለው ወይ ደግሞ ተባባሪ ነበር የሚባለው ጎበና የልጁ ልጅ የአስካለ ጎበና ልጅ የአበባ አረጋይ ልጅ ዳንኤል እኮ በኦሮሞ ስም አምጾ ነው የተገደለው ጎበና ራሱ የልጁ ልጅ በህይወት እያለ ቢደርስ ኖሮና ያንን ነገር ቢያይ ኖሮ ከሚያምጹ ሰዎች አንዱ ሊሆን ይችል ነበር አይደለም ሌሎቹ የተጨቆኑት ቀርተው ተሳተፉ የተባሉ ሰዎችላ ቤተሰባቸው እንዳይቀጥል ዳንኤል አበበ አርሲ ገዢ በነበረበት ጊዜ በህዝቡ ላይ ሲደርስ የነበረውን ስቃይ አይቶ የመጨመራዎቹ የመጨነቱ ለማመስራች ውስጥ ከነበሩ ሰዎችና በኋላ በግሉ ፕሌን ውስጥ ቦምብ ፈንድቶ እንዲሞት የተደረገ ሰው ነው ስለዚህ ጭቆናው በጣም ግልጽ ነው የሌሎችንም እሱ ብቻ አይደለም በፐብሊክ በየቀኑ በሚደረገው ንግግር በዛ ሀገር ውስጥ በባህል ደረጃ ያለው አሁን ያላቸው የኢኮኖሚ ደረጃ በዛ ሀገር ቅድም እንዳልኩት ከ1900 ይሄ በሌሎቹ ምሁራን ላይ ተጻፈው በኢትዮጵያ ስታቲስቲክስ ራሱ ነው ከ1900 እስከ 1945 ባለው ጊዜ ውስጥ የኦሮሞ ህዝብ የቁጥሩ ከ33% ወደ 18 መውረድና የአማራ ከ24% ወደ 52 መውረድ የሻንቅላ ብለው የገለጹት ከ25% ወደ 0.4 መውረድና በ1976 ደግሞ ፍጽሞ አለመገኘት ምን ማለት እንደሆነ አይ ቲንክ ይሄ ጭቆና የለም ድርቅ ያለ ክህደት አይነት ነገር ነው የሚሆነው ወዴት እንዴት መራመድ ይቻላል በጣም ቀላል ነገር ነው የነበሩ ነገሮችን አይን ከፍቶ ችግሮች እንደነበሩ እነዛ ችግሮች በዛን ጊዜ እኮ አሸናፊ የነበረው አሁንም ኢኮኖሚካሊ የሰሜኑ ኢኮኖሚካሊ ፖለቲካሊ ካልቸራሊ አሁንም ዶሚናንት ሆኖ ነው የቀጠለው ተሸናፊ የነበሩት በቃ ስታተሱ እኮ ልክ የሳውዝ አፍሪካ አይነት አፓርታይድ ነገር ነው ከለሩ ስለማይለይ እንትኑን በግልጽ አታየውም የተደባለቀ ነገር ስለሆነ ነው እንጂ ኢኮኖሚክ ስታተሱ በጣም የተለየ ነው የፖለቲካል ፓወር የተለየ ነው ሰፋሪዎች የመሰረቱት መንግስት ነው ሴትለር ስቴት ነው የተመሰረተው እና በየቦታው የፓወር ሴንተሩን ኢኮኖሚክ ማዕከሉን ኮንትሮል አድርጎ ያለው በሰፈራ የመጣው ሰው ነው ኢንዲጂነሱ ይፈራል ስለሱ አይታወቅም ስለሱ አይነገርም ስለራሱም ሲናገር አይ ሰው አሳስቶ ነው ፈረንጆቹ እንደዚህ ብለው ነው ታሪክ ሚስ ኢንተርፕሬት ሆኖ ነው ይላሉ የድሮቹ ሚስ ኢንተርፕሬትም ለማድረግ ብዙ የሚያስቸግሩ ሚስ ኢንተርፕሬት ማድረግ አስፈልጋቸው በግልጽ ነበር የሚጽፉት አንደኛ የኢትዮጵያ ታሪክ አጻጻፉ ራሱ የኢትዮጵያ ታሪክ የተባለው ይሄ የገዢሞቹ መደብ ታሪክ አጻጻፉ ራሱ ኮሎኒ በነበረበት ዘመን አቅኚ ነበርም ብሎ መናገር የሚያስኮራ ነበርኮ በኋላ ላይ ፖስት ኮሎኒያል ቲዮሪዎቹ ፖስት ኮሎኒያል ትሬንዱ ሲመጣ ነው ከኮሎኒ እንደዚህ ተዋጋ ምን አይነት ነገር ሲባል የመጣው እንጂ በፊት አቅኞች እንደነበሩ ሌሎችን ሲያቀኑ እንትና መሬት አቀና ተብሎ ነው ራስ ዳርጌ አርሲና አቀና ራስ እንትና አቀና እየተባለ እኮ ነበር ሲነገር የነበረው እና ቅኝ ማለት ደግሞ ዲክሽነሪዎቹ ላይ ተጻፈው ኮሎናይዝ ማድረግ ነው ስለዚህ በዛን ጊዜ ብዙም ፖለቲካሊ ኮሬክትም ለመሆን የሚያሳፍርም ነገር አልነበረም በእነሱ ቲንኪንግ በዛን ጊዜ አሁን
አሁን እኮ ሪትሮስፔክቲቭ ነው ከዚህ ወደዛ ነው የኮንቴምፖራሪ ቲዮሪው ነው ያንን ነገር ለመገልበጥ ጥረት እየተደረገ ያለው እንጂ በዛን ጊዜ ባሮች ነበሩም ብለው ነው ሲጽፉ የነበሩ ሲሸጡ ነበሩ እንደዛ ማድረጋቸው የሚያስቆራቸው ነበር እንደ ትልቅ ሰው የሚያስመስላቸው በኋላ ላይ ነው ሪኢንተርፕሬቴሽን የመጣው ይሄ ሀገር የሚባለው ነገር እንደዛ አይነት ኮንሰፕት አልነበረውም ሌላውን ሰው እንደ ህዝብም ቆጥረው አይደለ አሁን ልክ አሁን የሚሉት አይነት ነገር ነው እና እንትናም ይሄ ጸዳሉ ሳሉ ጸዳለ የተባለውም የትምህርት ሚኒስቴር የነበረ 1933 የሌሎችን የአርማውያንን ቋንቋ በሙሉ መደምሰስ አለብን በህግ መከልከል አለብን ብለው ነው በ13 በህግ የከለከሉትና እስከ 66 ድረስ አማርኛ ያላለፈ ሰው ዩኒቨርሲቲ ራሱ እንዳይገባ ሌሎቹ ትምህርት እንዳይማሩ አክሰስ እንዳያገኙ ጥረት ሲደረግ ነበር በጣም ተማሩ የሚባሉ ኢንላይትንድ አውሮፓ ኢንላይትም እዚህ መጥተው የተማሩ ሰዎች በሙሉ ያንኑ ፖሊሲ ነው ሲሄዱ የነበሩትና በፖሊሲ ደረጃ ነው የነበረው ምንም የሚያሻማ ነገር የለም I think ሌሎች አሁን ኦፕሬስዱ የጻፈውና ሌሎች የጻፉትን ብቻ ሳይሆን ራሳቸው የጻፉትን እስቲ የነ ተክለጻዲቅ መኩሪያን ራሱ ደግመ ማየት ይችላል እንዳሉ በጥሬው የሌላው በምኒልክና በዮሐንስ መካከል አይ ቲንክ በሁለቱ መካከል የነበረው የአሸናፊ አንደኛው ሲሆን ያንበረክካል አንደኛው የተሸነፈ ሲመስል ለረጅም ጊዜ አይ ቲንክ አንደኛው እንግሊዝ ሲመጣ መንገድ ያሳልፍለታል አንደኛው ደግሞ ጣሊያን ጋር ሲገናኝ እንትናን እንደዚህ ጣላቴን እንደዚህ አድርግልኝ እንጂ ሲባባሉ ነው የነበሩት አሁን እንደሚታሰበው የሆነ አይነት ኮመን ቪዥን የነበራቸው አይደለም የሃይራርኪካል ሪሌሽንሺፕ ነበራቸው የቦሩም ሜዳ ጉባኤ ላይም መታየት ይችላል ማለት በዛን ጊዜ ሚኒሊክ ፓወር ዮሐንስ ፓወርፉል ስለነበረ ሚኒሊክ ድንጋይ ተሸክሞ ታረቀኝ አለው ከዛ በኋላ በዛ አጋጣሚ እንደዛ ሊያደርግ ይችላል ግን ዲቴሉን ያኛውን ነገር ላይ አሁን በጣም ኤክስፕሊሲት የሆነ ከተጻፈው ነገር ውጪ ስላልለኝ አይ ቲንክ ለዚህ አሁን ለምናደርገው ወይ ሬሌቫንስ ስላልሆነ የመተማው እንትና እንደዚህ ሸውዶት ነበር አይነት ነገር የጋራ ግብም አልነበራቸውም እንደኔ መሸዋወድም አይመስለኝም የጋራ ምንም ግብ አልነበራቸውም የፓወርፉል የሆነው ነው ነገሮችን ዲክቴት ሲያደርግ የነበረውና የሪሌሽንሺፓቸው ጤነኛ ስላልነበረ አጋጣሚ ካገኙ አይሸዋወዱ ማለት አልችልም ግን ኤክስፕሊሲት የሆነ ነገር ስላላየው ዝም ብሎ አስተያየት መስጠት ነው የሚሆነው ትግራይ ላይ ተካሂዶ ነበር የሚለው አይ ቲንክ ሰፊ መረጃ የለኝም ግን ትግራይ ላይ የነበረው ጥላቻ አይ ቲንክ ያፈወርቅ ገብረኢየሱስ ማየት ይቻላል ይመስለኛል ያ ጥላቻ በነበረበት ጊዜ አይ ቲንክ ጦርነት ቢደረግ ችግር ሊደርስ እንደሚችል ግን የተሟላ መረጃ የለኝም በዛ ነገር ላይና አንተ ደግሞ የበለጠ ኢንፎርም ልታረጋግጥ ትችላለህ አመሰግናለሁ hedduu galatoomii Oromo Voice warqituu maayikii barbaadde mos jalaa utaale walitti buune warqituu maayikii barbaadde maayik ፈለግሽ ኦኬ እለቅልሻለሁ ጥያቄ ነው ወይስ ማስተካከያ እንትኑን ውይይቱ እንዳይቋረጥ አጭር አድርጊው ግሬት ኦሮሚያ ማይኬ ሰማት ባለ ጉዳዩ ኮኒ ወርቂቱ ነኝ የተጎዳሁት እኔ ነኝ ያያቶቼ ጡት የተቆረጠ የኔ ያያቶቼ ጡት ነው የኔ ያያቶቼ እጅ ነው የተቆረጠው ሞፈርና ቀንበር ይዞ እንዳርሱ እናቶች ወልዶ ጡት እንዳጠቡ እና ስለዚህ ድሉ ይሰጠልኛ ያ የኔ ጥያቄ ምንድነው እሱ ባጭሩ በጣም አመሰግናለሁ ወጣት ነው ታዳጊ ነው ቁጭ ብላችሁ የሚኒሊክ ልጆች ስሙ ማለት ነው ወጣቶቻችን ምሁራኖቻችን ዶክተሮች ፕሮፌሰሮች ጥያቄን አይፈሩም የምንጠይቀውን ጥያቄ በስነ ስርዓቱ ይመልሱልናል አመሰግናለሁ ወደ ጥያቄ ስገባ ማለት ነው ኢትዮጵያ የምትባል ሀገር የኔ የኦሮሚቱ ሀገር የደቡቡ ሀገር የትግራዩ ሀገር ነው ኢትዮጵያ የምትባለው በተለይ ለኛ ለተጨቆን
ብሔር ብሔረሰቦች ግራ ነው እያጋባን ያለው። ያቺ ኢትዮጵያ የምትባለው የቷ ነች? የሚኒሊክ ልጆች እኛ ብቻ ነን ንጹህ ኢትዮጵያኖች፣ እኛ ብቻ ነን ኩሩ ኢትዮጵያኖች። እኛ እዛ አገር ውስጥ ያለነው ብሔር ብሔረሰቦች ቆሻሾች ነን? ከውሃ ውስጥ ነው የመጣነው ወይስ እንደ ወላሞ ወይላም እንደተባለ የወላሞ ህዝብ ላሞች ነን? የነሱ አዋቂዎች የሚነግሩን የመለስ ዜናዊን ሬሳ ቆፍሮ ከኦሮሚያ ውስጥ አውጥቶ አስፋልት ላይ ነው የሚጥሉት። ታዲያ እነዚህ የሚኒሊክ ልጆች እዛች ሀገር ላይ ምን መብት አለን? ኢትዮጵያዊ ነን ብለን ለመናገር ራሱ ምን አይል አለን? የሞተውን ሬሳ አውጥቶ አስፋልት ላይ የሚጥሉ እኛ በገዳ ስርዓት የሚኒሊክን ሬሳ አንቆፍርም። እሱ የሰራውን በደል ነው ዳግመኛ በእኛ ላይ እንዳሰራራ ለአንድ አመት ነው ስንከራከር። ቴዲ ቆሻሻው ሙዚቃውን ከለቀቀ ጊዜ ጀምሮ ስንከራከር የነበረው ይሄንን ነው። ዛሬ ግን እነሱ ነው ዛሬ እናንተ ገንጣይ አስገንጣዮች ወይለፍ ሞቷል ይሉናል ባንድ በኩል፣ ወይለፍ የለም ባንድ በኩል ይሉናል። ቶፒኩን ባይሆን ማለት ነው። እኛ አፋችንን ሰብስበን ቁጭ ባልበት ሰዓት ዛሬም ቴዲ አፍሮ በኦሮሚያ በተጨቆኑ ብሔር ብሔረሰቦች ላይ ወጥቶ የሚያንቃርርብን ለምንድን ነው? ቁስላችን የሚቀሰቀሰው ለምንድን ነው? ትተን ሁሉም ነገር ይቅር። ዛሬ ኢህአዴግ የሁላችንንም እስር ቤት እያስገባ ነው በምንልበት ሰዓት ኖ እንደገና መገደል አለባችሁ ኢጆሌ ቢየኮ እየተባለ እየተዘመረብን እሾ ከስር እያለ ሚኒሊክ ደግ አደረክ ሌሎችም ሚኒሊኮች ይመጡባቸዋል እየተባለ እስከ መቼ ድረስ ነው ማስፈራሪያ ሆነን ኢትዮጵያ ብለን እዛች ሀገር ላይ የምንኖረው? አመሰግናለሁ። ገለቶም ወርቅቱ ታንክ ዩ። በጣም ቆንጆ ጥያቄ ነው። ቮይስ ኦሮሞ ቮይስ ችን ጥያቄ በደንብ መልስልን። ይሄ ሁሌ መጠየቅ ያለበት ጥያቄ ነው። ኦቦ ኢብሳ ጉተማ ከ40 ነው 50 አመት በፊት የጠየቀው ጥያቄ ነው። ከ40 አመት በፊት መሰለኝ ኢትዮጵያዊ ማን ነው የሚለው እና ይሄ መመለስ ያለበት ነው። ምክንያቱም እነዚህ ቀኝ ዘመም የሆኑት በጣም የሚኒሊክ አፍቃሪዎች ከኛ በላይ ኢትዮጵያዊ የለም ለሌላው ሰርቲፊኬት የምንሰጠውኛ ነን ይላሉ። ኩሽቲክ ህዝቦች ደግሞ ነው እናንተ ሰርቃችሁ ነው የኢትዮጵያዊነት ከኛ ሰርቃችሁ ነው ብዙ መስረቅ ትችላላችሁ፣ ታሪክን ትሰርቃላችሁ፣ ስም ትሰርቃላችሁ፣ ሁሉን ነገር ትሰርቃላችሁ፣ እውነተኛ ኢትዮጵያውያን ነን እናንተ ኢትዮጵያ አይደላችሁም ማለት ጀምሯል። አሁን ኩሽቲኮች እኮ እንደዛ ጀምሯል። you are not Ethiopians ማለት ጀምሯል። ሀበሻን you are not Ethiopians ማለት ጀምሯልና ስለ ኢትዮጵያነት ማን ነው ኢትዮጵያዊ እሱን መልስልን። በተረፈ ጥያቄ እንቀጥላለን። ጥያቄ የወርቅቱ አንድ ጠይቃለች። ሁለት ሰው ሶፎኒያንስ ነው እንደዛ መጠየቅ ፈልጋል። ሶፎኒያንስ ኦኬ አንተ ትቀጥላለህ። ከዛ ቀጥሎ ፍራኦል ቦን በርባዴታ መጠየቅ ትፈልጋለህ። ግብረገብ ማይክም ቢያለ ራስ ጎበና አጼ በለጠ አይደለም ራስ ጎበና አጼ በለጠ አንተም ትደበቃለህ፣ ዘመዶችም ይደበቃሉ። አንተም ጠበንጃ ስትይዝ ብቻ ነው ወነህ የምመጣው። ጠበንጃ ይዘ ሰፈሪ ብቻ ጠበንጃ ይዘ ለዛውም ሰፈሪ ያንተ ሰፈሪ እዛ ብቻ ነው ወነህ የምመጣው። ትንሽ ከሰፈሪ ከወጣ ምንም የሆነች አይጥ ነው የምትሆነው እና አንተም ዘመዶችም እምቢ ብሏል። ኦኬ ፍራኦል በርባዴ ፍራኦል ቦን ኦኬ ፍራኦል ቦን ሶፎኒያንስና ፍራኦል ቦን አን ጥያቄያችሁን ጠይቁ። ከዛ እንቀጥላለን። ሁሪ ይችላል ትቆቱሪ ሲከና ይቻላል ወይስ ልልቃካ? አንዳንድ የተጠየቁ ጥያቄዎች አሉ። እሱ ከተመለሰ በኋላ ማይክ ይሰጣል ማለት ነው። 3 ጥያቄ ተብሏል። 3ቱ ጥያቄ ይመለስ። ቀጥል። ዶስ አልገባኝም።
ኦኬ ለኔ በጣም ለምወደው ለገረሱ ቱፋ በጣም he is matured and በጣም ምሁራችን ነው የኦሮሞ ያንግ ምሁር ነው ገረሱ ቱፋ በጣም ወደዋለሁም አከብረዋለሁም ገረሱ ቱፋን የምጠይቀው ጥያቄ እንደዚህ ሚሊክን በተመለከተ ነው ሚሊክ ኦሮሞን ወረረ ኦሮሞ የመጣው ከማዳጋስካር ነው የሚሉ አሉ እንደ ግብረገብ ያሉ ሰዎች ማለት ነው ይሄንን እንዲመልስልኝ ገረሱ ቱፋን በኦሮሞ ያንግ ምሁር ያንግ ነው ኦሮሞ እኔ ገረሱን በአካል ሁሉ አቋለው ያንግ ነው በጣም ማቹርድ ከሆኑ ከማንኛውም ኢትዮጵያን መራለው መምራት የሚችል ሰው ነው እኔ በጣም ስለማቀው ነው ገረሱ ቱፋ በጣም ወደሃለው እኔ እንደግል አከብረሃለውም I love you ኦሮሞ ቶኮታ ባከከነረት ዲነ ንዱረ ጅራ ቶኩማ ከና ሲረት ሙልፍና ዲነ ከነ ፍራዶፍነት ማና ከነት ይገላ እንጅፈተምነም በኩን እንጅፈምና ገረሱ በጣም ወደሃለው አከብረሃለው የኔ በጣም ከልቤ ነው ወደ በግልም በሁሉ ነገር አቃለው ስለዚህ አሁን የምትመልስልኝ ሚሊሊክ ገዳይ ነው ገዳይ አይደለም አንድ ሁለት ጥያቄ ነው የምጠይቀው ሚሊክ ኦሮሞ ህዝብ የመጣው ከማዳጋስካር ነው የሚሉ ሰዎች አሉ እነኚህን ሁለቱን ጥያቄ መልስልኝ ገረሱ በጣም አመሰግናለሁ እወድሃለሁ አከብራለሁ ኦኬ አሁን ቀጥዬ ጥያቄ ነኝ መሰለኝ ኦኬ ሰማለሁ ታንክ ዩ ግሬት ኦሮሚያ ኦኬ ታንክ ዩ በተደጋጋሚ አንድ ኢሹ የሚነሳ ነገር አለ ሚኒሊክ ኦሮሞን ወረው ነው ግዛት ያስፋፉት እና አሁን ኢትዮጵያን የመሰረቱት ይባላል እኔም ጠይቀው ማለት ነው በዛን ጊዜ የኦሮሞ ተብሎ ያለ ባውንደሪ ነበር እንዴ የት ነው ባውንደሪው ከየት እስከ የት ነበር ኦሮሚያ የሚባልስ ግዛቱን የት ነው የነበረው ደቡብስ የሚባለው ያንዳንዱ ባውንደሪ ነበራቸው እስኪ ለዚህ ጥያቄ መልስ ጠይቅ አመሰግናለሁ ታንክ በጣም ቆንጆ ጥያቄ ነው ጠየቃችሁት ኦሮሞ ቮይስ ማይክ ያዝና ሶስቱን ጥያቄዎች መልስ ሌሎች ትቀጥላላችሁ እዶሳ ዮኪንሞ አንበሳሶሌ ቀጣዩ እንግዳ ስመጣ ንገሩኝ ቀጣይ እንግዳ ካለ